እሺ ሰላም 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 እንደምሰነበታችሁ እንዴት ናችሁ? ሰላም ናችሁ እላችኋለሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ነው። አንድ ሙዚቃ አሁን በቅርብ የሰራሁት አለኝ። ብዙ ውጣ ውረዶችን ወጥቼ ወርጄ ብዙ ዋጋ ከፍዬ ያው ራሴን ገድዬ ሰርቻለሁኝ እና ሙዚቃው ሀገራዊ ነው። አባሚኖስ እያላችሁ በእንግሊዘኛ እየጻፋችሁ ሰብስክራይብ ላይክ ሼር እንድታደርጉኝ ስል በትህትና እጠይቃለሁ። እንግዲህ ይህንን ፕሮሞሽን ወይም ደግሞ ማስታወቂያ እንድሰራ ያስገደደኝ አንድ ነገር አለ። ሙዚቃ በባህሪው ብዙ ዋጋ ያስከፍላል፣ ብዙ ገንዘብ ይወጣበታል፣ ብዙ ድካምም አለው። እኔ ደግሞ በጣም ከባድ የሆኑ ድካሞችን ችግሮችን ተቋቁሜ ነው ይሄን ሙዚቃ እንድሰራው የሆንኩ ማለት ነው። እና ከእናንተ እንግዲህ ላይክ ስታደርጉ ለሁሉም ይደርሳል፣ ሼርም ስታደርጉ እንደዛው ማለት ነው። ሰብስክራይብ ስታደርጉ ምንም የሚቆረጥ ነገር ያለ አይመስለኝም። ቢኖርም እንኳን ምንም ጉዳት የለውም። ያው ድካሜንም ልፋቴንም በማገዝ ይህን ፕሮሞሽን እያያችሁ እንድታግዙኝ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ለሁሉም እንዲደርስ እያደረጋችሁ እንድታግዙኝ ስል ነው በትህትና የምጠይቀው። ሙዚቃው የሚለቀቅበት እንግዲህ ይሄ ወር ያልቃል። አሁን የሶስተኛው ወር ህዳር ነው። ታህሳስ ላይ ታህሳስ 10 ባለው ያው እንግዲህ ጊዜ ገደቡንም እንትን ባንለው ቪዲዮ እየተሰራ ነው። ቪዲዮ እለት እንዳለቀ ይለቀቃል። ግን እስከዚህ አባሚኖስን እየጎመኛችሁ አባሚኖስ እያላችሁ የዩቲዩብ ቻናሉን ጎብኙት። ያው ሙዚቃው በሚለቀቅ ደግሞ ከዚህ ሰፋ ያለ ደግሞ ፕሮሞሽን ሰርቼ ስለምለቅ ተከታተሉኝ ማለት ነው። ስለዚህ ሰብስክራይብ እንድታደርጉኝ በትህትናውንም እጠይቃለሁ። መልካም ለዛ ቀን እንድንገናኝ ምኞቴ ነው። ውድ ቤተሰቦቼ ሰላም ለዛ ቀን ያድርሰን። አመሰግናለሁ። እሺ ቻው። እሺ